ነው። you see sometimes relationshipን ገና ስትጀምሩት ቀላል ይመስላችኋል። የሆነ ኔክስ የሆነ ችግር የማይፈጠር በቃ ስለምንዋደድ ምንም ነገር አይፈጠርም። ያው ችግር የለውም ያው ይወደኛል ወደዋለሁ ለዛውም እንደዚህ አይነት ፍቅር ክርስቲያን ጋር አላገኘሁም ምናምን ብላችሁ ትገቡበትና አይ አገልጋይ ነው ችግር የለውም አገልጋይ ነው እኮ ምንም ያደርገኝ ምናምን ብላችሁ ትገቡበትና after that የ10 ዓመት የ15 ዓመት የእድሜ ልክ ዋጋ እየከፈላችሁ ትኖራላችሁ። የእድሜ ልክ ለምን ሲባል እግዚአብሔርን አልጠየቃችሁምና ቁጥር 12 እስኪ መልሰው ቁጥር 12 መጽሐፈ ዜና ምዕራፍ 16 ቁጥር በነገሰ በ39ኛው ዓመቱ አሳ እግሩን ታመመ ደዌውም ጸናበት። ነገር ግን ችግር በተፈጠረበት ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈልግም። የመሞቱን ምክንያት እየነገራችሁ ነው። ደዌው ለምን እንደጸናበት እየነገራችሁ ነው። ባይዘው ህይወታችሁ ላይ ሪሌሽንሺፕ ውስጥ ገብታችሁ አንዲት ትንሽ ችግር ስትፈጠር ለምንድነው ችግሩ የሚጸናባችሁ? ቢዝነስ ላይ የሆነ ነገር ሲፈጠር ያ የተፈጠረችው ትንሽዬ ነገር ለምንድነው እናንተን የምታሸንፋችሁ ነው የምትወጡት የሚወጣችሁ? ምክንያቱም ባለመድኃኒቶችን እንጂ እግዚአብሔርን አልፈለጋችሁም። በእያንዳንዱ ህይወታችሁ ጉዳይ ላይ ጌታን ሳይሆን ራሳችሁን ካስቀደማችሁ እግዚአብሔርን መፈለግ ሳይሆን ራሳችሁን ካስቀደማችሁ እግዚአብሔርን ለማስቀደም ማለት አንተ ታስፈልገኝም ለራሴ ጉዳይ ነው ያለው እንደማለት ነው። ተዛን የአሜሪካ ፕሮሰስ ለምን አትጀምርም ሲባል ነው ከመጀመርሽ በፊት እግዚአብሔርን ፈልጊው በዛ ፕሮሰስ ጉዳይ። ከካናዳ በልበቶልሻል ከካናዳ ሪሌሽንሺፕ ተገኝቶልሃል ስትባል ካናዳን እንደገነት አሜሪካን እንደገነት እንዳታስብ። እግዚአብሔርን ያልፈለክበት የትኛውም ጉዳይ በሙሉ ሲኦል ነው የሚሆነው። ክብር ለኢየሱስ ይሁን። እንደ አማኝ እንደ ክርስቲያን ጌታን እንደሚወድ ሰው አንድ የምመክራችሁ ነገር የትኛውም ጉዳዮቻችሁ ሁሉ ላይ እግዚአብሔርን ሳትጠይቁ እንዳትገቡ። እንደዛ ከሆነ እንዳሳ ነው የምትሆኑት። እግዚአብሔርን ስላልፈለገ ሞተ ይላል። እግዚአብሔርን ስላልፈለገ ሞተ። ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ቀጣዩን ሪሌሽንሺፕ ከማሰባችሁ በፊት በዛ ሪሌሽንሺፕ ጉዳይ ላይ እግዚአብሔርን ፈልጉት። ቀጣይ ከሆነ ሰው ጋር አብሮአሁን አጠገባችሁ ካለው ሰው ጋር የቢዝነሱን ስራ ለመፈራረም ከማሰባችሁ በፊት ካሰባችሁ በፊት እግዚአብሔርን ጠይቁት። ለመውጣት ኤርፖርት ከመሄዳችሁ በፊት እግዚአብሔርን ፈልጉት። ለማገልገል እግሮቻችሁን ከማንሳታችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ያልፈልጋችሁበት የትኛውም ጉዳይ በሙሉ እንደ አሳ ይገላችኋል። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰው ሪሌሽንሺፕ ላይ ዋጋ የሚከፍለው ለዚህ ነው። ብዙ ሰው ስራው ቦታ ላይ ዋጋ የሚከፍለው በዚህ ነው። ብዙ ሰው ቢዝነሱ ላይ ዋጋ የሚከፍለው በዚህ ምክንያት እግዚአብሔርን አልፈልገም። ስለዚህ የእግር በሽታን ያመመው ደዌው ጸናበት፣ ሊተው አልፈልግም። እግዚአብሔር የሚፈልገው ደዌውም ህመሙም ይተው ነበር። አስቡት፣ አንድ ትንሽ የምትመስል ነገር የእግር ህመም ገደለችው። የእግር ህመም ትንሽ የምትመስል አሳ ከእግር ህመም ውጭ ምንም አላም። ኩላሊቱ አልታመመም፣ ጤነኛ ነው። ጉበቱ ጤነኛ ነው። አይኑ ጤነኛ ነው። ጆሮ የእግር ህመም ገደለው። የእግር ህመም እመኑኝ፣ ሰው እግሩን ታሞ አይሞትም። ሰው እግሩን ብቻ ሞት አይሞትም። ምክንያቱም እግር ሳይኖራቸው እየኖሩ ያሉ ሰዎች አሉ። ሰው እግሩን ብቻ ታሞ አይሞትም። አሳን የገደለው ምንድነው ሲባል በሁለት ዓመት ውስጥ አንድ ጊዜ እንኳን እግዚአብሔርን አልፈለገም። ሆስፒታል ሲንከራተት የነበረው። ስትታመሙ እግዚአብሔርን ፈልጉት። ሪሌሽንሺፕ ስትገቡ እግዚአብሔርን ፈልጉት። እያንዳንዱ ነገር ውስጥ ስትገቡ እግዚአብሔርን ፈልጉት። እግዚአብሔርን ያልፈለጋችሁት የትኛውም ጉዳይ ዋጋ ያስከፍላችኋል።